ሰላም ውድ የተከበራችሁ አድማጭ ተከታታዮቻችን እንደተለመደው መረጃችን አሰናድተን ለእናንተ እንሆ ልንል ተዘጋጅተናል። በመቀጠልም ስለ እስራኤልና ኢራን አንዳቸው በአንዳቸው ላይ ጥቃት መፈጸማቸውን ቀጥለዋል። ሰኞ እስራኤል በኢራን ላይ አዲስ ጥቃት ፈጽማለች። ለመሆኑ እስካሁን ስለተፈጠረው ምን እናውቃለን? የኒውክሌር ጣቢያ ላይ የተፈጸመ ጥቃት። እስራኤል ለኢራን የኒውክሌር ዓላማ ወሳኝ በሆነውና ከምድር በታች በሚገኘው የፎርዶ የኒውክሌር ጣቢያ ላይ ጥቃት መፈጸሟን አሳውቃለች። የእስራኤል ጦር ጥቃቱን የሰነዘረው ወደ ጣቢያው የሚወስዱ መንገዶችን ለማውደም ነው ብሏል። ኤቭን እስር ቤት። በመዲናዋ ቴሄራን የሚገኘው ኤቭን እስር ቤት በተፈጸመበት ጥቃት መውደሙን የፍትህ አካላት ተናግረዋል። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ እስር ቤቱ የኢራን አገዛዝ ጠላቶችን የያዘ ነው ብለዋል። በሌሎች ቦታዎች የተፈጸሙ ጥቃቶች የእስራኤል መከላከያ ሚኒስትር ካትዝ የኢራን መንግስት ብዙ ጊዜ ተቃውሞቻቸውን ለማፈን የሚጠቀሙባቸው ሚሊሻዎች ዋና መስሪያ ቤት ኢላማ መደረጉን ገልጸዋል። በኢራን የሚገኙ ነዋሪዎችም የኃይል መቋረጥ እንዳጋጠመ ለቢቢሲ ተናግረዋል። ኢራንም በእስራኤል ላይ በርካታ የአየር ድብደባዎችን ፈጽማለች። እስካሁን በጥቃቱ የደረሰውን ጉዳት ባለሥልጣናቱ አልገለጹም። ነገር ግን በደቡባዊ የእስራኤል ክፍል 8,000 የሚሆኑ ነዋሪዎች የኃይል መቋረጥ እንዳጋጠማቸው አሳውቀዋል። እንደ ኃይለ ቃልም እስራኤል ከዚህ በፊት ታይቶ በማይታወቅ ኃይሏ ኢራንን እየደበደበች እንደሆነ የገለጸች ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕም ትናንት የአገዛዝ ለውጥ ሊፈጠር የሚችልበትን ዕድል እንዳለ አንስተው ነበር። ትራምፕ በማህበራዊ ሚዲያ ገጻቸው አሁን ያለው የኢራን አገዛዝ ኢራንን በድጋሚ ታላቅ ማድረግ ካልቻለ የአገዛዝ ለውጥ የማይኖረው ለምንድን ነው ሲሉ ጽፈዋል። በተያያዘ ዜናም ኢራን የኒውክሌር የጦር መሳሪያ ማበልጸግ እንደሌለባት አባላቱ ተስማሙ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በሄግ ከሚካሄደው የመሪዎች ጉባኤ አስቀድሞ ለጋዜጠኞች በሰጡት መግለጫም ዋና ጸሐፊው የኢራን የኒውክሌር መርሃ ግብርን በተመለከተ የኔቶን አቋም አብራርተዋል። የኢራን የኒውክሌር መርሃ ግብርን በተመለከተ ወደ ኔቶ አቋም ስንመጣ አጋሮች ኢራን የኒውክሌር የጦር መሳሪያ ማበልጸግ እንደሌለባት ተስማምተዋል ብለዋል። ከዚህም በተጨማሪ የኔቶ አባላት ሀገራት የኒውክሌር ጦር መሳሪያ መስፋፋትን ለመከላከል በተደረሰው ስምምነትም መሰረት ኢራን ግዴታዋን ማክበር እንዳለባት ሲያሳስቡ መቆየታቸውን አስታውሰዋል። ጨምሮም ኢራን የሩሲያና ዩክሬን ጦርነት ውስጥ ተሳትፋለች ሲሉ ከሰዋል። ኢራን ሩሲያ ሰላማዊ ዩክሬናውያን ለመግደል የምትጠቀምበትን ድሮኖች አቅርባለች ብለዋል። በመቀጠልም እስራኤል 6 የኢራን አየር ማረፊያዎችን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራንን 6 አየር ማረፊያዎች እንዲሁም 15 የሚሆኑ የጦር አውሮፕላኖች፣ ጀቶችና ሄሊኮፕተር ማውደሟን አስታውቋል። የእስራኤል መከላከያ ሚኒስቴር በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃም ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው። በተሰነዘረው የድሮን ጥቃትም ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም ኤኤች 1 የተባለ የውጊያ ሄሊኮፕተር ማውደም መቻሉንም ነው የተገለጸው። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጀቶች መነሻና ማረፊያዎች በዋናነት ኢላማ አድርጋለች። ጥቃቶቹ መቼ እንደተሰነዘሩ በግልጽ ያልጠቆመ ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም። አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ ወጣች። አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎቿን ጥንቃቄ እንዲያደርጉ ማስጠንቀቂያ አውጥታለች። ዓለም አቀፍ የደህንነት ማስጠንቀቂያ የወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። የአሜሪካ ዜጎችና ብሔራዊ ጥቅሞችን የሚጻረሩ የተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራል ብሏል። ሩሲያ ኒውክሌር ለመጠቀም ከተገደደች ከምድረ ገጽ ምጥማጣቸው የሚጠፋ ሀገራት አሉ ብለዋል ቭላዲሚር ፑቲን። ሶስተኛው የዓለም ጦርነት ቢነሳ ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር የጦር መሳሪያ መከላከል አይችሉም። የአውሮፓ ሀገራትና አሜሪካን ያላቸው የኒውክሌር የጦር መሳሪያ አንድ ላይ ተደምሮ የሩሲያ የኒውክሌር የጦር መሳሪያ በብዛትም በአቅምም ይበልጣል። ሩሲያ ከአሜሪካና አውሮፓ የሚበልጥ ብዙ የኒውክሌር መሳሪያ አላት። ፈጣሪ የሶስተኛው ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁኝ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያ እንዳይነካት መጠንቀቅ አለባቸው። ያለበለዚያ ሩሲያ ወደ ጦርነቱ ትገባለች። ሩሲያና አሜሪካ የኒውክሌር ጦርነት መሳሪያ ቅድመ ማስጠንቀቅ ሲስተም አላቸው። ይህ ቅድመ ማስጠንቀቂያ ምልክት የኒውክሌር የጦር መሳሪያ ፍንዳታ እንዳይጀምር ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ ኒውክሌር ኃይል አሜሪካ በሁለተኛው ዓለም ጦርነት ወቅት በጃፓን በሂሮሺማና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምብ 10 እጥፍ ይበልጣል። ስለሆነም ሩሲያ የኒውክሌር ጦር መሳሪያን እንድትጠቀም ከተገደደች አንዳንድ አገሮች ከዚህ ምድር ላይ ድምጥማጣቸው ይጠፋል። ቭላዲሚር ፑቲን
ጦርነቱ ወደ ሌላ አቅጣጫ እያመራ ይሆን? ብዙ አማራጮች በእጃችን ላይ ያለ ሊሆን ይችላል። የሆርሙዝ መዘጋትን ተከትሎ ኢራን የሰጠችው አስተያየት ነበር። ኢራን ሰርጡን ብትዘጋ መጥፊያዋ ይሆናል። አሜሪካ ኢራን የሆርሙዝ ሰርጥን ለመዝጋት የደህንነት ምክር ቤቱን ውሳኔ እየጠበቀች ነው። የዓለም 20 በመቶ የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ የመጨረሻ ውሳኔ የተጠበቀ እንደሚገኝ የኢራን የዜና አገልግሎት ዘግቧል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የጦርነቱ ሂደት ወደ ሌላ አቅጣጫ እያመራ ሲሆን ስለ ሆርሙዝ ሰርጥ መዘጋት የጠየቁት የኢራን የውጭ ጉዳይ ሚኒስትርም ብዙ አማራጮች በእጃችን ላይ አለ ሊሆን ይችላል ብለው መልሰዋል። የአያቶላህ አሊ ካሚኒ ከፍተኛ አማካሪም ሀገራቸው በአሜሪካ በተጠቃች በኋላ ኢራን ሰርጡን መዝጋት እንዳለባትና የአሜሪካ መርከብ ማጥቃት እንዳለባት ሲገልጹ ነበር። የምክር ቤቱ ውሳኔ የዓለምን ኢኮኖሚ በተለየ ሁኔታ የነዳጅን ዋጋ ሊያሻቅብ የሚችል ሲሆን የሚሰጠው ውሳኔ ይጠበቃል። ከዚሁ ጋር በተያያዘ የአሜሪካ ምክትል ፕሬዚዳንት ጄዲ ቫይንስ የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆን ገልጸዋል። ቫይንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒውክሌር ፕሮግራሟ ጋር እንደሆነ ተናግረዋል። በ100% መተማመን የአሜሪካ ጥቃት የኢራንን የኒውክሌር ጣቢያዎች አጥፍቷል ወይ በሚል ተጠይቀው ወደ እንደዚህ አይነት የደህንነት መረጃዎች መግባት አልፈልግም፣ የአሜሪካ የምሽቱ ጥቃት ግን የኢራንን ኒውክሌር የመታጠቅ አቅም በእጅጉ አዘግይቶታል ብለዋል። ጥቃቱን ተከትሎ ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚል የተጠየቁት ጄዲ ቫንስ እሱ ለኢራን መጥፊያ ይሆናል ሲሉ መልሰዋል። ሆርሙዝ ቢረበሽ ምን ይፈጠራል? ሳውዲ አረቢያ፣ ኢራን፣ የተባበሩት ኤሚሬትስ፣ ኩዌት፣ ኢራቅ፣ ካታር አብዛኛውን የነዳጅና የተፈጥሮ ጋር ምርቶቻቸውን ወደ ውጭ የሚልኩት በሆርሙዝ ሰርጥ ነው። ነዳጅ ላኪዎች የሚጠቀሙበት ሰርጥ ስለሆነ የነዳጅ እጥረት ይከሰታል። በመሆኑም ዋጋው ይወደዳል። ብዙ ሀገራት በዚህ ሰርጥ በሚመጣው ነዳጅ ነው ኢኮኖሚያቸው የሚንቀሳቀሰው። በመሆኑም ሰርጡ ቢረበሽ ከፍተኛ ኢኮኖሚ ቀውስ ይፈጠራል። የተለያዩ ሸቀጦችም የኢንዱስትሪ እቃዎች፣ ምርቶች በመርከብ በዚህ ሰርጥ ያልፋሉ። ይህ ሰርጥ ቢረበሽ የሎጂስቲክስ ስራዎች ችግር ይገጥማቸዋል። የዓለም የንግድ ስርዓት ላይም ትልቅ ችግር ይፈጥራል። ዋጋም ይወደዳል። ጃው ከተለያዩ የውጭ ሀገራት መገናኛ ብዙሃን የተሰባሰበ ነው። በተያያዘ ዜናም አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የዓለም አቀፉ የነዳጅ ዋጋ በ2 በመቶ ጨምሯል። የነዳጅ ዋጋ ከጥቃቱ በኋላ ባለው የመጀመሪያ የንግድ ቀን በ2 በመቶ ሲጨምር ጦርነቱ ከዚህ ከቀጠለ ዋጋው ከዚህም በላይ ሊያሻቅብ ይችላል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.38% ሊጨምር፣ የዓለም አቀፍ በመለኪያው ብሬንት በ2.34 በመጨመር አንድ በርሚል በ78.81 ዶላር እየተሸጠ ነው። ኢራን በቀን ከ3 ሚሊዮን በርሚል በላይ ነዳጅ ለብቻዋ የምታመርት ሲሆን ወሳኙን የሆርሙዝ ሰርጥ ከዘጋች ዋጋው ከዚህም በላይ ያሻቅባል። የኢራን ፓርላማ የሆርሙዝ ሰርጥን ለመዝጋት መወሰኑን ተከትሎ አሜሪካ ለቻይና ጥሪ አድርጋለች። የኢራን ከፍተኛው የደህንነት ምክር ቤት ሰርጡን በተመለከተ የሚሰጠው ውሳኔ በሚጠበቅበት ጊዜ አሜሪካ ለኢራን ዋነኛ አጋር ጥሪ አድርጋለች። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ቻይና ኢራን ሰርጡን እንዳትዘጋ እንድታደርግ ጠይቀዋል። ማርክ ሩቢዮ ቻይና በሰርጡ ላይ በጣም ጥገኛ ነች ያሉ ሲሆን የሰርጡ መዘጋት ከአሜሪካ ኢኮኖሚ በላይ የሌሎችን ሀገራት ኢኮኖሚ ይጎዳል ብለዋል። ቻይና ከኢራን ቀዳሚው የነዳጅ ገዢ ሀገር ስትሆን በሰርጡ በኩል ደግሞ በቀን ከ5 ሚሊዮን በርሚል ነዳጅ በላይ ወደ ሀገሯ ታስገባለች። 90 በመቶ የሚሆነው የኢራን የነዳጅ ምርት ለቻይና እንደሚሸጥም ተገልጿል። ምንጩ የሲኤንኤን እና ሲኤንቢሲ ነው። ኢራን በኳታር በሚገኘው የአሜሪካ ጦር ላይ የሚሳኤል ጥቃት ሰነዘረች። ኢራን በኳታር አልኡዴድ የአየር ሰፈር ላይ የሚሳኤል ጥቃት ማድረሷን የገለጸች ሲሆን ለአሜሪካ ጥቃት የተሳካ ምላሽ ሰጥቻለሁ ብላለች። ኳታር የአየር ክልሏን ከጥቃቱ በፊት መዝጋቷን ገልጻ የነበረ ሲሆን ከጥቃቱ በፊት የኢራን ፕሬዚዳንት ማሱድ ፔዜሽኪያን ምላሽ ሳንሰጥ አንተውም ምን ብለው ነበር። በተጨማሪ ኢራን በኢራቅ በሚገኘው የአሜሪካ የጦር ማዘዣ ላይም ጥቃት ሰንዝራለች። ኢራን ወደ ኳታር የላከችው የሚሳኤል ቁጥርም አሜሪካ ከጣለችበት የቦምብ ቁጥር እኩል መሆኑን ገልጻለች። በጥቃቶቹ ስለተባለ ጉዳት የተባለ ነገር የሌለ ሲሆን የአሜሪካም የሰጠችው ምላሽ የለም። በተያያዘ ዜናም ኳታር በኢራን የአሜሪካ ጦር ላይ የተፈጸመው ጥቃት ሉዓላዊነትን የጣሰ ተግባር ነው ብላለች። የአሜሪካ ጦር ዋነኛ መቀመጫ የሆነችው ኳታር የኢራንን ተግባር ኮንናለች። የኳታር የመከላከያ ሚኒስቴር በበኩሉ ከኢራን ወደ አሜሪካ የጦር ማዘዣ የተወነጨፉ ሚሳኤሎችን አክሽፌያለሁ ብሏል። ነገሩን የአሜሪካው ፔንታጎንና የደህንነት መስሪያ ቤቷ በቅርበት የተከታተሉት እንደሆነም ተዘግቧል። በተጨማሪ ኳታር ለጥቃቱ ተገቢው ምላሽ የመስጠት መብት አለኝ ብላለች። በሌላኛዋ የአሜሪካ ጦር መቀመጫ ባህሬንም የአደጋ ጊዜ ደወሎች